አስደናቂውና የዓለም መነጋገሪያ የሆነው ኢየሱስ ክርስቶስ ተሰቅሎ በሞተ ጊዜ የተጠቀለለበት ጨርቅ ስለ ኢየሱስ ክርስቶስ ምን አለ? በክርስቶስ የምታምኑ ክርስቲያኖች እባካችሁ ይህንን መረጃ ለምታውቋቸው ጠቅላላ ሼር በማድረግ ጀምሩት፣ ለዓለም አሰሙ። ይህንን ነገር ስሰማ በጣም ነው የደነገጥኩት። ስለዚህ ነገር ያልሰማችሁ ካላችሁ ነገሩ እንዲህ ነው። ዓመቱ እንደ ፈረንጆች ሰኔ 21 2015 ነው። ጣሊያን ውስጥ በቅዱስ ዮሐንስ ካቴድራል ቤተክርስቲያን ነው። የሮማን ካቶሊክ ቸርች መሪ የሆኑት ፖፕ ፍራንሲስ 14 ጫማ ቁመት ባለው በመስተዋት ተሸፍኖ የቤተክርስቲያኑ ግድግዳ ላይ በተሰቀለ ጨርቅ ፊት ይሰግዳሉ። ይህም የዓለም ሚዲያዎችን ትኩረት ይስባል። ምክንያቱም ይህ ጨርቅ ከብዙ ሺህ ዓመታት በኋላ ለመጀመሪያ ጊዜ ነበር በአደባባይ በቤተክርስቲያኑ ውስጥ ለሕዝብና ካሜራ የተገለጠው። በዚህ ጊዜ ካቶሊክ ቸርች መሪ የሆኑት ፖፕ ፍራንሲስም በዚህ ጨርቅ ፊት በማማተብ ሰገዱ። የሰገዱለትም ተራ ለሆነ 14 ጫማ ቁመት ላለው ጨርቅ ሳይሆን ከ2000 ዓመት በፊት ኢየሱስ ክርስቶስ ተሰቅሎ በሞተ ጊዜ በድኑን ከመስቀል ላይ አውርደው የጠቀለሉበት ሲሆን እንደ ማንኛውም ጨርቅ ሊባል የሚገባው ሳይሆን የተከበረውና የተቀደሰውን አማናዊውን የኢየሱስ ክርስቶስ ደም በላዩ ላይ የያዘ የተቀደሰና የተባረከ ነዋይ ነው። ይህም የተቀደሰ ጨርቅ ጌታችንና አምላካችን ኢየሱስ ክርስቶስ እኛን ለማዳን ሲል ያለፈበትን ስቃይ መከራ ሙሉ መረጃ የያዘ ሲሆን እንዲሁም ዘመን ባፈራቸው እጅግ የረቀቁ ቴክኖሎጂዎች የኢየሱስ ክርስቶስ ትክክለኛው መልክ ምን ሊመስል እንደሚችል ጭምር የጨርቅ አፍ አውጥቶ ይናገራል። ይህም ነገር አማኝ ላልሆኑትና ክርስቶስ ላይ ለሚያሾፉ ሁሉ ራስ ምታት ሆኖባቸዋል። ደንግጠው ምን ማድረግ እንዳለባቸው ግራ ገብቷቸዋል። ነገሩ እንኳን ማያምኑትን የሚያምኑትን ጭምር ማስደንገጡ አልቀረም። ምክንያቱም ይህ የተቀደሰ ጨርቅ አስቀድሜ እንዳልኳችሁ እኛ በተለያየ ስዕሎችና ፊልሞች የምናውቀው የኢየሱስ ክርስቶስ የፊት ገጽታ 90% ትክክል የሆነው ስለገለጠልን ነው። እና ይህ እንዴት አያስፈራ? ለማንኛውም ዝርዝር ወደ ሆነው ጉዳያችን እንለፍ። አራቱም ወንጌላውያን ስለ ኢየሱስ ክርስቶስ ስቃይና መከራ የሰውን ልጅ ለማዳን ሲል ስለተቀበለው ሕማም ካብራሩ በኋላ እንዲህ በማለት ይዘጋሉ። ጲላጦስም የኢየሱስ ክርስቶስን በድን እንዲቀብሩት ሲለምኑት ሰጣቸው። ዮሴፍም የክርስቶስን በድን ከመስቀል ላይ አውርዶ አዲስ በፍታ ገዝቶ በዚያ በፍታ ጠቀለለው ቀበረውም ይላል። ዓለም ላይ እንደ ኢየሱስ ክርስቶስ ተሰቃይቶ የሞተ የለም። አይሁዶች ከሾላ አጥንትና ከተለያዩ ብረቶች አንድ ላይ በማድረግ ጅራፍ በማዘጋጀት የክርስቶስ ጀርባ ላይ 6666 ጊዜ ያሳርፈዋል። ይህ ጅራፍ ቀላል እንዳይመስላችሁ፣ አንዱ ብቻ በአንዴ ሰውን የመግደል አቅም አለው። ክርስቶስን ግን በዚህ ጅራፍ 6666 ጊዜ ገርፈውታል። ጅራፉ ስጋውን ነሽቶ ጨርሶ አጥንቱ እስኪታይ ገርፈውታል፣ አሰቃይተውታል። ይህ ብቻ አይደለም፣ እንዲህ በሞትና በሕይወት መካከል አድርገው ገርፈውት ካበቁ በኋላ በጣም ከባድ የሆነ እርጥብ መስቀል አሸክመውት እየገፉትና እያዳፉት ከከተማ መሃል እስከሚሰቀልበት የከተማ ዳር ድረስ በብዙ መከራና ጭንቀት ወስደውታል። እናም ከዚህ ሁሉ መከራና ጭንቀት በኋላ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን በፈቃዱ ከስጋው ለየ። እናም አስቀድሜ እንዳልኳችሁ አራቱ ወንጌላውያንም እንደጠቀሱልን የኢየሱስን በድን ከመስቀል ላይ አውርደው አዲስ በፍታን ገዝተው ተቀለሉት እናም ቀበሩት ይላል። ይህ በፍታ የኢየሱስን ስቃይና መከራ ጠቅላላ መረጃን ይዟል። ምክንያቱም ያንን በደም የራስ አካላቶችን በዚህ ጨርቅ ሲጠቀልሉት ይህ ጨርቅ የኢየሱስን ሙሉ አካላቶቹ ምን ሊመስሉ እንደሚችል ታትሞበታል። ቁስሎቹን፣ ደሙን እንዲሁም ትክክለኛ ፊቱ ምን ሊመስል እንደሚችልና ሌሎችንም መረጃዎች ዘመናዊ ቴክኖሎጂዎችን በመጠቀም ከዚህ ጨርቅ ማወቅ ተችሏል። ነገሩ እንዲህ ነው። በ1945 ቴክኖሎጂዎች ብዙም ባልተስፋፉበት ጊዜ አሁን ላይ በቴክኖሎጂው ካለንበት አንጻር ቴክኖሎጂው ገና በሚወለድበት ሰዓት ተመራማሪዎች የዚህን ጨርቅ ትክክለኛነት ወይም እንደሚባለው እውነት ይህ ጨርቅ ከ2000 ዓመት በፊት የነበረና ክርስቶስ በሞተ ጊዜ የተጠቀለለበት ነው ወይስ አይደለም የሚለውን ለማረጋገጥ ሲሉ ምርመራ ያደርጉበታል። እናም አንድ ነገር ያረጋግጣሉ። እርሱም ጨርቁ በእርግጥ በስቃይና በመከራ ተሰቅሎ የሞተ ሰው የተጠቀለለበት እንደሆነ ቢያረጋግጡም ነገር ግን እንደሚባለው ጨርቁ ከ2000 ዓመት በፊት የነበረ ሳይሆን ከ700 ዓመት በፊት የነበረ እንደሆነ ይፋ ያደርጋሉ። እነሱ እንዲህ ቢሉም ሳያዩ ለሚያምኑ ይህ ነገር ሞኝነት ነው። ይህ ጨርቅ ተመራማሪዎች እንደሚሉት ክርስቶስ ከሞተ በኋላ የተጠቀለለበት ባይሆን እንኳን ለሚያምን እንደ እምነቱ እንደሚደረግለትና በረከትን እንደሚያገኝበት ግልጽ ነው። እናም አማኞቹ ዘውትር በዚህ ጨርቅ ፊት በዚህ ጨርቅ ላይ ለሰው ልጆች ኃጢአት ሲል ተሰቅሎ የሞተውን ክርስቶስ በውሳጣዊ አይናቸው እየተመለከቱ ይሰግዳሉ። ዓለማችን ላይ እጅግ በጣም ብዙ ጊዜ ጥናትና ምርምር ከተካሄደባቸው ቅርሶች መካከል አንዱ ይህ ክርስቶስ በሞተ ጊዜ ተጠቅልሎ የተቀበረበት ጨርቅ ሲሆን ሁሉም ጥናትና ምርምሮች አንድ ነገርን ያረጋግጣሉ። እርሱም አስቀድሜ እንዳነሳውላችሁ በዚህ ጨርቅ አንዳች ብዙ ስቃይና መከራ ደርሶበት ተሰቅሎ የሞተ ሰው እንደተጠቀለለበት ቢያምኑ ለሰው ልጆች ኃጢአት ሲል የሞተው ክርስቶስ እንደሆነ ማመን ግን ከብዷቸዋል። ከእውነታው እየሸሹ ይመስላል። ይህንን ነገር ለአንድና ለመጨረሻ ጊዜ ለመቋጨት ሲሉ ይመስለኛል ዘመን ያፈራቸውን ከባባድ የመመርመሪያ መሳሪያዎች በመጠቀም በገለልተኛ አካል እንዲጠና ይደረጋል። ማለትም ሙሉ በሙሉ በነገረ መለኮት ምሁራን ሳይሆን ሌሎችንም ገለልተኛ ተቋማት በማሳተፍ ዘመን ባፈራቸው ከባድ ቴክኖሎጂዎች ይመረምሩታል። እናም በጣም በሚገርም ሁኔታ ጨርቁ ላይ ያሉት መረጃዎች ጨርቁ ከ700 ዓመት በፊት የነበረ እንዳልሆነና በጣም በሚገርምና በሚደንቅ ሁኔታ ከ2000 ዓመት በፊት ማለትም ክርስቶስ በተሰቀለበት ጊዜ የነበረ ጨርቅ እንደሆነ ያረጋግጣሉ። እናም ይህ ጨርቅ በትክክልም ክርስቶስ ለሰው ልጅ ኃጢአት ሲል ተሰቅሎ በሞተ ጊዜ የተጠቀለለበት እንደሆነ እርግጥ ሊሆን ይችላል ማለት ነው። ከዚህ በፊት በቂ ቴክኖሎጂዎች ባልነበረበት ጊዜ ጨርቁ ከ700 ዓመት በፊት የነበረ እንደሆነ ቢሆንም ያረጋግጡት አሁን ላይ ይህ ነገር ስህተት እንደሆነና በስተመጨረሻም በጣም የረቀቁና ዘመን ባፈራቸው ቴክኖሎጂዎች ይህ ጨርቅ
ትክክለኛው ክርስቶስ በሞተ ጊዜ ተጠቅልሎ የተቀበረበት እንደሆነ ሊታወቅ ችሏል ማለት ነው። በተጨማሪም ኤአይ ወይም አርቲፊሻል ኢንተለጀንስ ቴክኖሎጂዎችን በመጠቀም እንዲህ ስላችሁ አሁን ላይ እኛ የምንጠቀማቸው አይነት ኦፕን ኤአይ ሳይሆን ለእንደዚህ አይነት ምርምር የተዘጋጁ የረቀቁ ኤአይዎችን በመጠቀም ጨርቁ ላይ ያሉትን መረጃዎች ይህ ኤአይ ስካን በማድረግ የክርስቶስ መልክ በጊዜው ምን ሊመስል እንደሚችል ጭምር ሊታወቅ ችሏል ማለት ነው። እንደምታዩት በጣም የሚገርም ነው። እንዲሁም አንዳንዶች እንደሚሉት ከሆነ ምንም አይነት መመርመሪያ መሳሪያ ሳያስፈልግ እንዲሁ ያንን የተቀደሰ ጨርቅ ቀረብ ብሎ አትኩሮ ቢያዩት በደንብ ጨርቁ ላይ የክርስቶስ አካል ታትሞበት እንመለከታለን በማለት ይናገራሉ። እድል ብሎን ይህንን ቦታ እንድናይ ያብቃንና በጣም የሚገርመው ደግሞ እንዲሁ በጣም የረቀቁ ዘመን ባፈራቸው ቴክኖሎጂዎች በደንብ ይህንን ጨርቅ በሚመረምሩበት ሰዓት እንዲሁ 700 ቁስሎች የዚህ የሕማም ሰው ሰውነት እንዳስተናገደ ይህ ጨርቅ ይናገራል። እናም ሁላችሁም እንደምታውቁት በቤተክርስቲያናችን አስተምሮ ኢየሱስ ክርስቶስ በጲላጦስ አደባባይ በዚያ ነፍስን ከስጋ በአንዴ በሚለየው ጅራፋቸው ኢየሱስን አይሁዶች 6666 ጊዜ እንደገረፉት ይታወቃል። እናም ይህ ቴክኖሎጂ ምንም እንኳን የክርስቶስ ሰውነት ከተቀበለው ቁስል ጋር አሃዙ ባይቀራረብም ቴክኖሎጂው ጨርቁ ላይ ካገኙ መረጃ አንጻር በክርስቶስ ሰውነት ላይ ያረፈውን የቁስል መጠን ለመናገር ሞክሯል። በጣም ነው የሚገርመው። እንዲሁ ይህ የሕማም ሰው ጀርባው በጅራፍ እንደተገረፈና ጀርባው ላይ ያረፈው የጅራፍ መጠን 120 እንደሆነ ጭምር ይህ ቴክኖሎጂ ያስረዳል። የዚህን ቴክኖሎጂ ስም ለማወቅ እንደጓጓችሁ አልጠራጠርም። እናም ይህ ቴክኖሎጂ ስሙ VP8 ኢሜጅ አናላይዘር ይባላል። ይህ ብቻ አይደለም። ይህ ቴክኖሎጂ በተጨማሪም ያንን ጨርቅ እንዲህ በምታዩት መልክ አናላይዝ በማድረግ በዚያ ጨርቅ ተጠቅልሎ የነበረውን አካል 3D ኢሜጅ በምታዩት መልክ ያሳያቸዋል ማለት ነው። እናም አንድ ያስገረመኝን ነገር ልንገራችሁ። ይህንን ጥናት ከሚያደርጉት መካከል አንዱ አይሁዳዊ የነበረ ሲሆን ማለትም በክርስቶስ ከማያምኑት አንዱ ነው ማለት ነው። እናም ይህንን ጥናት አብሮ ከሌሎች ጋር ካካሄደ በኋላ ነገሩ በትክክል ለሰው ልጆች ስል ብዙ መከራና ስቃይን በማየት ተሰቅሎ የሞተው ክርስቶስ በሞተ ጊዜ የተጠቀለለበት ጨርቅ ወይም በፍታ እንደሆነ ሲያውቅ ማመኑ ነበር። እግዚአብሔር ይመስገን በማለት ኮሜንት ላይ አመስግኑልኝ። እናም ይህ ነገር ለኛ ለምናምን ብዙም ላይገርመን ይችላል፣ ምክንያቱም አንደኛ አምነን ስለተቀበልን። ነገር ግን ለሳይንሱ ዓለም ሰዎች ይህ ነገር ትልቅ ታምር ነው። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እና ላይክ በማድረግ ቤተሰብ መሆን እንዳይረሳ። አመሰግናለሁ።